አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢምራቱን ሳሊ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ አብራችሁን ስለሆናችሁ በጣም አመሰግናለሁ። ከዚህ በኋላም አብሮነታችሁ አይለይን። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ እንላለሁ። ዛሬ በአንድ ሀሳብ ከችው ያለውኝ። እስኪ እኔ ወደ ሀሳቡ ከመግባቴ በፊት በቪዲዮ ቀንጨባ አድርጌ ላሰማችሁና ወደ ሀሳብ ይመለሳለሁ ማለት ነው። አብራችሁን ሆኑ። እኔ እህቱ ነኝ። አንደኛ ደግሞ ለሱ እንዴት ቢያስብ ነው እንደዚህ ነገር ሊለኝ ይቻለ ማለት የሆነ ፕራንክም በቃ ውስጤ ሀፋፍ ነበር እያሰበ የነበረው ፕራንክ ያደረገኝ ነው ወይስ እንደገና ደግሞ ሰሞኑን ከሚያሳየኝ ባህሪዎቹ ምናምን ነገር ተቀየሩ እና አለቅም። በዚህ ደረጃ ላይ ከአኗር ጋር እንለያያለን ብዬ አላሰብኩም ነበርም። እና ቤተሰቦቼ ማለት እንግዲህ የተሰማውን ነገር ከእናንተ ፊት ነው የተናገረው። እኔ ደግሞ እንደዛ አይነት ነገር እንዲፈጠር አልፈልግም። እንደዛ በማለቱ ደግሞ በጣም ነው የተናደድኩበትም በጣም ነው ያዘንኩበት። ምክንያቱም እኔ በአሁኑ ታይም ላይ እንደዛ አይነት ነገር ፍቅር ምናምን የማስብ ልጅ አይደለሁም። በቃ አርፌ ራሴን ጠብቄ ክብሬን አስጠብቄ ጠንካራ ሴት ሁኜ ሰርቼ መለወጥ ነው እንጂ የምፈልግ እንደገና ደግሞ እንደዛ አይነት ነገር ውስጥ መግባት አልፈልግም። በቃ ለደቂቃ ራሱ ማሰብ አልፈልግም እና በዚህ ድርጊቱ እኔ በጣም ተናድጃለሁ። ምክንያቱም አንድ ሰው ጓደኛ ከሆነ ለዛ ሰው ታምኖለት ጥሩ ጓደኛ ሆኖ ጥሩ አማካሪ ሆኖ መቀጠል ነው። ራስሽን እንደ እንትናት ሰው ነሽ አይደል? አለማፍቀርነቴ ነው ከሰው በላይ ከፍ የሚያደርገኝ። እኔ በጣም አፍቃሪ ሰው ነበር። በጣም እኔ ስለሱ እኮ አይመለከተኝ። በቃ ካልተመለከተ የማይመለከተን ነገር ባታወራ ደስ ይለኛል። እኔ አሁንም ያው ስለሌላ ነገር ራስሽን እንደምን ነው የምታዩ እያልከኝ ነው። አሁንም ቢሆን ራስሽን በጣም ከፍ አድርገሽ ነው የምታዩ። ያ ደግሞ አይጠቅምሽም። ሰው ነሽ እንደ ሰው ራስሽን እንደ ሰው ዝቅ አድርገሽ ነው እና ዝቅ አድርጌ በቃ ማፍቀር አለብኝ መጃጃል አለብኝ ብለህ ነው የምታስብ። እኔ አፍቅሪ በግድ አላልኩሽም። ያልተኛ ሆነን ነው መለያየት የነበረበት። እኔ ደግሞ ላስጠንቅቅሽ አይደል መቼም ከህይወትሽ አጣ አልወስድም። አንተ ነው መቶ እንዲጎዳኝ አልፈልግም። ውድ ቤተሰቦቼ ያው እንግዲህ ከላይ ቪዲዮን አይተን እንደተመለስን ማለት ነው። በትናንትና ዕለት የተለቀቀ ቪዲዮ አለ። በነገራችን ላይ ከትናንትና በፊት አኗር የፍቅር ጥያቄ ሲያቀርብላት የነበረ ቪዲዮ ተለቆ አይተን ነበረ። ትናንትና ደግሞ እንግዲህ ያው የመልስ ቪዲዮ መሆኑ ነው፣ ሶፊ የለቀቃችሁ ቪዲዮ ማለት ነው። እና እኔ በነገራችን ላይ እንዲህ አይነት ቪዲዮዎችን ይዞ ሪከርድ ወይም ደግሞ ቪዲዮ መስራት እኔ ደስ አይለኝም። ነገር ግን አሁን ላይ እውነት በቃ ይሄን ነገር መያዝ አልቻልኩም። መናገር በቃ ማለት በቃ ዝም ማለት አልቻልኩም። ለምን አንዲት ሙስሊም እህቴ ነች። ከዛ ሲቀጥል ደግሞ እንደኔ ይህን ሀሳብ ማቅረብ የሚፈልጉ እንዲህ አይነት ሀሳብ ያላቸው እህቶችም ይኖራሉና ምናልባት ይህንን ሀሳብ ደግሞ በኮሜንት ላይ ማስቀመጥ እጅግ በጣም ከባድ ነው። ማለት ያው ረጅም ስለሚሆን ሀሳብን በኮሜንት ለመግለጽ ይከብዳል። ስለዚህ የብዙ እህቶች ድምፅም እንደኔ ይሆናል ብዬ ተስፋ አደርጋለሁኝና እኔ በቀጥታ ይህንን ቪዲዮ የምሰራው ለእህቴ ሶፊ ነው። ምናልባት ይህን ቪዲዮ ከምትከታተሉ ውስጥ አንዳችሁ እሷ ጋር እንደምታደርሱት ተስፋ አደርጋለሁ። ዛሬ ላይ እንግዲህ ያየነው ቪዲዮ ያው ሶፊ አኗር ባቀረበላት የፍቅር ጥያቄ እንዴት ሊያፈቅረኝ ይችላል፣ እንዴት ታስበዋለህ እያለች ነበረ። እሱም የተናገረው ነገር አለ። እኔ ሶፊ ቀጥታ ላንቺ የምልሽ ነገር አኗርን ሳላደንቀው አላልፍም። ማለት በተናገረው ነገር ማለት ነው። እኔ የእሱ ስራ ጥሩ ነው እያልኩኝ ሳይሆን አንቺ ማነሽ ያለው ነገር እጅግ በጣም የሚመጥንሽን ጥያቄ የሚመጥንሽን ነገር ነው የተናገረሽ። እውነት ነው፣ በጣም ትክክል ነው። አንቺ ማነሽ ራስሽ፣ እኔ ያንስልሽ አንቺ ማነሽ ከሰነስሽ ነሽ ለማለት ሳይሆን አንቺ የማትፈቀሪበት ምክንያት ምንድን ነው? ሴት አይደለሽ? ሴት ነሽ እኮ ሴት ስለሆንሽ ነው አኗር ያፈቀረሽ እንጂ አንቺ በማንነትሽ፣ በክብርሽ፣ በመልክሽ፣ በማንኛውም ነገር ከሰው የተበለጥሽ ነሽ ወይም ደግሞ ራሽን በቃ አላ እንደዛ ብሎ አስቡ አይደለም። ነገር ግን ሴት እንደመሆንሽ ሴት ደግሞ ተፈቃሪ ናት። ሶፊ በጣም ዘግይተሻል፣ በጣም ማለት ነው። በመጀመሪያ ደረጃ እንደ ሸሪዓችን አንቺ ሙስሊም ነሽ፣ እኔ ጠንካራ ጎበዝ ታታሪ ሁኜ ራሴን ቀይሬ
ቤተሰቦችን ማስደሰት ነው የምፈልገው ብለሻል። ይህን አቋምሽን እኔም እረዳሻለሁ። እኔም ደግሞ የዚህ አይነት አቋምሽን በጣም ነው ማለት አበረታታሻለሁ። በነገራችን ይህ አቋምሽ ማለት ነው በጣም ተመችቶኛል። ነገር ግን ይህን ማድረግ የምችው እንዴት ነው? እየሰራሽ ያለሽው ነገር ምንድን ነው? በመጀመሪያ ደረጃ አንቺ በጣም ዘግይተሻል እኮ ሶፊ፣ በጣም ዘገየሽ። አሁን አኗሩ መተሽ ለምን አፈቀርከኝ፣ ለምን እንዲያረክኝ፣ እንዴት አሰብከው ብለሽ ማለትሽ አሁን ላይ በጣም ምንም ዋጋ የሌለው ነገር ነው። በመጀመሪያ ደረጃ የትኛው ሸሪዓ ነው? መቼም ሙስሊም ነሽ። ሙስሊም እንደመሆንሽ ደግሞ ከሸሪዓ ውጭ አትሆኝም አይደለም? ስለዚህ የትኛው ሸሪዓ ነው አንድ ሴት ልጅ ከአጅነቢ ከሆነ ወንድ ጋር እየተቃቀፈች እየተቃቀፈች እየተሻሸች የተለያየ ቦታ አብራ እየሄደች ብቻቸውን ቤት ውስጥ የተለያየ ቦታ የተለያየ መዝናኛ ቦታ አንድ ወንድና ሴት አብረው ከሆኑ ሶስተኛው ሸይጣን አይደል የሚባለው? ስለዚህ እንደዚህ ሁና እንድትሄድ የፈቀደው ሸሪዓ ወይም ደግሞ ምን ልበልሽ በእስልምና ውስጥ ይሄ ነገር አለ? እስኪ አንቺን ልጠይቅሽ። ይሄንን ከማድረግሽ ነበር መጀመሪያ መጠንቀቅ የነበረብሽ። አንቺ ምሰራቸው የተለያዩ ወንዶች ከዚህ በፊትም እና አህሙ የተለያዩ ወንዶች ነበሩ ከአንቺ ጋር አብረው የሚሰሩ ማለት ነው። መስራትሽ እንኳ በጣም አስፈላጊ እንኳ ቢሆን ራስሽን በጠበቀ መልኩ ሂጃብሽን ሳትለቂ በስነ ስርዓት ምንም አይነት መነካካት ሳይኖር ድምፅሽን ሳታለሳልሺ ኖርማል በቃ እንደ አንዲት ሙስሊም ሴት ሆነሽ መስራት ካለብሽና ግዴታ ከሆነ መስራት ትችያለሽ። ነገር ግን ያንቺ ስራ ምንድን ነው? እየተጠቃቀፍ ያለሽ፣ ሰላም ትባባያለሽ፣ የተለያየ ቦታ ትሄጃለሽ፣ ጭራሽ ጸጉርሽን ግማሽ አንዳንዴ ታደርጊያለሽ። ከዛም ይባስ ብሎ ደግሞ ባለፈው ሱሪ ለብሰሽ ሁሉ ነበር እሱ ጋር እየተዛዘልሽ ምናምን ነበረ። ከዛም አልፎ በባለፈው እኔ ቪዲዮሽን እከታተላለሁ። መከታተለውም ደግሞ ከዚህ በፊት ምንም እንኳን የፍቅር ህይወትሽ የተበላሸ ነበር። እሱም ምንድነው በሐራም ስለሆነ ግንኙነታችሁ ያራሱ ማለት ነው ያራሱ ትምህርት ሊሆንሽ ይገባ ነበረ። እና ግን በዛ ላይ ስለተጎዳሽ እና አንቺም ልክ እንደኛው የመዳም ቅማም ከስደት ተመላሽ ስለሆንሽ ለማበረታታት ማለት ነው እንደኔ አስበው በጣም ብዙ እህቶች የሚከተሉሽ ለዛ ነው እንጂ አንቺ ከማንም የበለጥ ስለሆንሽ ወይም የምታቀርቢው ነገር ስቦን አይደለም። ምንም የሚቀርበው ነገር እስካሁን የምናየው ዝም ብሎ ፕራንክ እንደዚህ ነው እንደዚህ ምንም ለኛ የሚጠቅም ነገር ነው አላየሁበትም። በእርግጥ የማልክደው ነገር አንድ ቦታ አንድ 2-3 ቪዲዮዎች ብቻ አላቅም ኸይር ስራዎችን ስትሰሪ አይቻለሁ። እነሱን በጣም አበረታታለሁ። በጣም ደስ የሚል ስራ ሰራሽ ብዬ የምለው እሱን ነው። ከዛ ውጭ ግን ሌላ ምንም ያየሁት ነገር የለኝም። በባለፈው ኢፍጣር ብለሽ ምድረ ማለት ይቅርታ እዚህ ጋር ክርስቲያን ወገኖች ሊኖሩ ይችላሉ። ያኔ ጉርብትና ሁሉ ነገር እንዳለ ሆኖ ነገር ግን እነሱን ፍጥር ያስጠራቸው እነሱ ሁሉ ሰላም እየጨበት ስታስገቢ ነበረ። ለምን ይሄ ሁሉ ነገር አስፈለገ? ይህን ነገር ሳታውቂ ቀርተሽ ነው ወይስ ሸሪዓውን እንዲሁ ዝም ብለሽ ቀለል አድርግሽ በማየት ነው? እና ይሄ ሁሉ ነገር ከተፈጠረ በኋላ ይሄ ልጅ ከዛ በላይ ምን ማድረግ ይችላለሽ? ቀረብሽው፣ ተቃቀፋችሁ፣ ተሳሳማችሁ፣ አብራችሁ ጠጣችሁ፣ በላችሁ፣ የተለያየ ቦታ በጣም ብዙ ነገር አደረጋችሁ፣ አብራችሁ ማድራችኋል ብዬ አስባለሁ። የሆነ ይቅርታ እንደዛ ስል ሌላ ነገር ሰራሽ ለማለት ሳይሆን የሆነ ቦታ አናርጋ ድሬ ምናምን የሚል ቪዲዮ ስላየው ነው። እኔ በእርግጥ ሙሉን አላዳመጥኩም፣ ግን ጽሁፍ ላይ አይቻለሁኝ። ይህ ሁሉ ከተፈጠረ በኋላ እሱ ፍቅር ቢይዘው ምኑ ነው የሚገርመው? ምኑ ነው የሚገርመው? ይህን እስኪ ንገሪኝ። ለዚህ ሁሉ እኮ ያበቃሽው አንቺ ነሽ፣ በሩን የከፈትሽው አንቺ ነሽ እንዴ። ታዲያ ለምንድን ነው እሺ ሙስሊም ሴቶች ተሸፍነው እየሄዱ ወንዶች ደግሞ አይናቸውን ይስበሩ የሚባለው ለምንድን ነው? አንቺ ማነሽ እዚህ ጋር? አሁን እሱ ማነሽ ያለሽ ይኸው በቃ ይሄ ነው። ገባሻ? የማትፈቀርበት ምንም ምክንያት እስከዚህ ድረስ ከሄድሽ በኋላ እንዴት ነው የማትፈቀሩ? እንዴት ነው ፍቅር ሊይዘው የማይችለው? አይደለም እንደዚህ በጣም ተቀራርበሽ የልብሽን እየተሻሻችሁ በጣም ብዙ ካወራችሁ ብዙ ከሄዳችሁ በኋላ መንገድ ላይ እኮ ሰው አንድ ወንድ መንገድ ላይ አንድ ሴት ካያት በሙሉ አይኑ ካያት ፍቅር ሊይዘው ይችላል። ወንዶች በሴት ልጅ ደካሞች ናቸው። እና ይሄ ሁሉ ነገር ካለፈ በኋላ አሁን ላይ ፍቅር ያዘኝ ብለሽ እንደዚህ በቃ ያዘው ይልቀቁኝ ከህይወት የወጣ ምናምን ይሄ አሁን ምን ይባላል? መጀመሪያ ነበር አንቺ መጠንቀቅ የነበረብሽ፣ መንገዱን መዝጋት የነበረብሽ መጀመሪያ ነው። እንዳልኩት ከዚህ በፊት ፕራንክ ነው ተብሏል። በእርግጥ ፈጣሪ ይወቅ ብዙ ወንዶች ጋር እንዲህ አይነት ነገር ስትሰሪ አይቻለሁ። ይሄ ነገር እንዴት ነው እንደ ሸሪያ? አንደኛ
ሙስሊም በጣም ብዙ እህቶች አሉ እዚህ የአንቺ ኦዲየንሶች ሙስሊሞች ናቸው፣ ክርስቲያኖችም ይኖራሉ። ነገር ግን ሙስሊሙ ከአንቺ ምንድን ነው የሚማረው? ሲቀጥል ደግሞ ክርስቲያን ወገኖች እንኳን ለእኛ ያላቸው አመለካከት ምንድን ነው? አብዛኛው ክርስቲያኖች አሁን እኛን ሙስሊሞችን የሚያስቡት ሙስሊሞች በጣም በቃ ፈጣሪያቸው የሚፈሩ ናቸው። እንደዚህ ወንድ ሰላም አይሉም፣ ከወንድ ጋር አይቀላቀሉም፣ አይቃለዱም። እንዲህ አይነት አመለካከት ነው ያላቸው። ግን አሁን የአንቺን ሲያዩ ምንድን ነው ከአንቺ የሚማሩት? ከዛ በኋላ ስለ እስልምና ስለ ሙስሊም ሴቶች ምን አይነት አመለካከት ሊኖራቸው ይችላል? እና እኔ በጣም ነው ትናንትና ላይ በጣም የተናደርኩት። ማለት ወጥተሽ እንደዛ ስትይ ራሱ ትንሽ እንኳን ልታፍሬ ይገባል። ያ ሁሉ ካለፈ በኋላ አሁን እሱ ፍቅር ሲይዘው እንዲህ ያለኝ እንደዚህ ለምን አልከኝ? እኔ እንጃ፣ በጣም የሚያሳፍር ነው እውነት። ከአንዲት ሙስሊም ሴት ጭራሽ የሚጠበቅ አይደለም። ቢሆን እንኳን እንደዚህ አይነት ስሜት እንኳን ቢፈጠር በውስጥ ናችሁ። ጭራሽ ይሄንን ሚዲያ ላይ እሱም ሆነ አንቺ ማውጣት አልነበረባችሁም። እሱም ቢሆን ከአጅነቢ ሴት ጋር የሁሉ መላፋት የሁሉ ለምን አስፈለገ? ሙስሊም ወንድ አይደል እንዴ? በእስልምና ይሄ ነገር ይፈቀዳል? ከዚህ በፊት የውሸት የፍቅር ባልና ሚስት በጣም መረብ እኔ እንጃ ተናግሬ አላልቅም። ብቻ በጣም ብዙ ያለፈ ነገር እዛ ላይ የራሱ አይተሽ ከሆነ ኮሜንት ላይ በጣም ብዙ። ለምንድነው ሙስሊም ሴቶች ፌመስ ሲሆኑ በቃ ራሳቸውን እስልምናቸውን የሚረሱት? በቃ ያሉበትን የሚረሱት ለምንድነው? እስልምናቸውን ጠብቀው በዛው ቀጥ ብለው የማይሄዱት? ፌመስነት እኮ ሊጠፋ ይችላል። አንዴ ፌመስ ተሆነ ተብሎ እስከ መጨረሻው ላይቀጥል ይችላል። ግን ደግሞ ከዱንያ ላይ ፌመስ ከመሆን አኼራ ላይ አላህ ቢያቅሽ፣ አላህ ቢያስታውስሽ፣ ለአላህ የተሻለ ነገር ብትሰሪ፣ በእርግጥ በውስጥ የምትሰሪ ኸይር ነገር ሊኖር ይችላል። አላሁ አለም። ግን ደግሞ እዚህ ጋር በሚዲያ በግሃር የሚታየው ነገር ደግሞ በጣም ከባድ ነው እና ምናልባትም የምትሰሪው ኸይር ነገር ይህ ሊያበላሽው ይችላል። ስለዚህ ቢያንስ ለተከታዮችሽ ጥሩ ነገር፣ አንቺ ማሻአላ ብዙ ተከታዮች አሉሽ፣ በጣም ብዙ ነገሮችን ይዘሽ መቅረብ ትችያለሽ። ከዚሁ ከወንድ ራቂ፣ በቃ እኔ ፍቅር አልፈልግም እያልሽ ነው አይደል? ስለዚህ አንቺ ከወንድ ጋር ለምንድን ነው አብረሽ የምትሆኙ? በቃ ራቂ ከወንድ ልጅ። ስትጀመር መስራት ካለብሽ ብቻሽን መስራት ትችያለሽ። ጓደኞችም ካሉ ሴቶች፣ በእርግጥ ሴት ጓደኞች እንደዚህ የሆነ ነገር ከዚህ በፊት በሴቶች የተጎዳሽ ይመስለኛል። ሆኖም ግን ያ ማለት ደግሞ ከአንድ ወይም ከሁለት ሴት ጓደኞች ጋር ተጣላሽ ወይም እነሱ የሆነ ነገር አደረጉሽ ማለት ሁሉም አንድ ይሆናል ማለት አይደለም። መጀመሪያ አንቺ ጓደኛ ስትመርጪ ምን አይነት ጓደኛ መምረጥ እንዳለብሽ መጀመሪያ አስበሽ ምረጭ እንጂ ዝም ብሎ ያልሆነ ጓደኛ ይዘሽ ያቺ የሆነ ነገር ስላደረገችብሽ ከዛ በኋላ ሴት ጓደኛ አሊዝም ወንድ ጓደኛ ነው። ይሄ ነገር አይጋጭም? እንዴት ተብሎ ነው አንዲት ሙስሊም ሴት የወንድ ጓደኛ የሚባል ነገር አለ እንዴ? ጭራሽ የሚባል ነገር እኮ የለም። ስለዚህ ለምንድን ነው እንደዚህ እስልምናችን የምታራክሱ? ወላሂ እኔ በጣም ነው የተሰማኝ። በእርግጠኝነት ይህን እንዲህ አይነት ሀሳብ በጣም ብዙ እህቶች ጋር ይኖራል ብዬ አስባለሁ። ምናልባት ወጥቶ መናገር ወይም ደግሞ አጋጣሚውን መጠቀም የማይችሉ እህቶች ሊኖሩ ይችላሉ። እና እባክሽ ሶፊ ወደ ራስሽ ተመለሽ። አንቺ ጠንካራ ነሽ። አዎ ጠንካራ ነሽ። በጣም ብዙ ነገሮች መስራት ትችያለሽ። ራስሽን ችለሽ መስራት ትችያለሽ። ዘመዶች እህቶች ካሉ ሴቶች የተለያዩ ቦታ የርሽ መስጂዶች ጋር የተለያዩ ኸይር ስራዎች ጋር እንይሽ። እሱ ነው የሚያምርብሽ። ከዛ ውጪ ደግሞ ሂጃብሽን ጠብቂ። በጣም እኔ ልነግርሽ የምፈልገው ነገር ይሄ ዱንያ ነው። የትኛውንም ያክል ቦታ ብትሄጂ፣ የትኛውንም ያክል ፌመስ ብትሆኝ አንድ ቀን ሞት እንዳለ አስታውሽ። የዛኔ ሞት ሲኖር የሁላ ተከታይ ከዚህ ሁላ አንድ ሰው አይጠቅምሽም። ፌመስነት ለአኺራ አይጠቅምም። ለዱንያ ምናልባት ሊጠቅም ይችላል ገንዘብ ለማግኘት እዚህ ጋር። ስለዚህ ቆም ብለሽ አንድ ቀን ሰው የሚሞተው ሲያረጅ ብቻ ወይም ሲታመም ብቻ አይደለም። ድንገትም መሞት አለ። መቼ እንደምንሞት አናቅም። ሁልጊዜ ስራሽን ጌታሽ ዘንድ ሄደሽ ከምትታሰቢ በፊት አንቺ እዚህ ጋር ስራሽን አስቢ። የምታገኝበትን ገንዘብ የምትሰሪበትን ነገር ሸሪዓ ጋር እንዴት ነው ከእስልምና ጋር ይሄዳል አይሄድም የሚለውን ነገር አስቢ። ብዙ ቦታ ጸጉርሽን እንደዚህ እዚህ ጋር የሚከመረውን ነገር አድርገሽ ቀሚስ ለብሰሽ የተለያየ ተኳኩለሽ ይሄ ነገር ኧረ እኔ እንጃ ስንቱን ተናግሬ እኔ እዚህ ጋር በጣም ቪዲዮ ይረዝማል። ስንቱን ነገር ተናግሬ ዘልቀዋለሁ። እና ከአንዲት ሙስሊም ሴት የሚጠበቅ ነገር አይደለም። አንቺ አላህን ስትፈሪ ስራሽን ስትቆጣጠሪ
እስልምና የሚፈቅደውን ብቻ ስትሰሪ ነገሮች እየገሩልሽ ይሄዳል። ከዛ የሚሆኑሽን ትዳርሽን ደግሞ ያዥ። በቃ ትዳር ለሴት ልጅ መከበሪያ ነው። ሴት አንዴ ስለተጎዳሽ ሌላ ህይወት የለም ማለት አይደለም። ይሄ ሁሉ እየመጣ እንደዚህ የሚደፍርሽ አንቺ ትዳር ስለሌለሽ ነው። በቃ ትዳር ብለሽ ያሰብሽው ሰው፣ ጥሩ ሰው፣ ታማኝ ሰው ካለ ትዳርሽን ያዥ። ትሰተሪያለሽ። ሴት ልጅ የምትሰተረው በትዳር ነው። ከዛ ከባልሽ ጋር መስራት ያለብሽን ነገር በሐላል ትሰሪያለሽ። አለቀ። ይሄ ነው መሆን ያለበት። ከዛ ውጭ ግን እንደዚህ እጅግ በጣም የሚሰቀጥጥ የሚያሳፍር ነገር ሚዲያ ላይ ይዛችሁ ባትመጡ የተሻለ ነው። እኔ ይሄን ነገር ይዤ መቀመጥ አልቻልኩም። ምክንያቱም እኔም አንዲት ሙስሊም ነኝ። ያየሁትን ጥፋት አንቺን ከመናገር ይልቅ ዝም ማለት ለእኔ ጥሩ አይደለም፣ ሊያስጠይቀኝ ይችላል። ግን ያው ነግሬሻለሁ። እንግዲህ ብትቀበዩ ተቀበዩ፣ ባትቀበዩ ግን እኔ ከራሴ ላይ አውርጃለሁ ማለት ነው። እኔ ያለብኝን ሀቅ አውርጃለሁ። እኔ በእርግጥ እወድሻለሁ፣ አከብርሻለሁ። ግን በዚህ ስራሽ ደግሞ እጅግ በጣም ነው የምታናድጅ፣ በጣም ነው የምበሳጨው። ሁሌ ኮሜንት ጽፋለሁኝ። ኮሜንት በጣም ስለሚበዛ ላታዩ ትችያለሽ። እና ይሄ ነገር አላህ ዘንድ ተይ፣ አሁን ነው ማሰብ ያለብሽ። ስለዚህ እህቴ ከዚህ በኋላ ለምትሰሪው ነገር ጥንቃቄ አድርጊ። ከወንዶች ጋር በጭራሽ ከአጅነቢ ወንዶች ጋር ራቂ። የራስሽ የምትይውን ሰው ትዳር ያዢ፣ ህይወትሽን ምሪ። ሴት ልጅ በየትኛውን ቦታ ብትሄድ ያው ሴት ናት፣ ብቻዋን ተደፋሪ ናት። ሴት በቃ ሙሉ የምትሆነው ትዳር ስትይዝ ነው። ስለዚህ ጥሩ በሐላል የመጀመሪያውን አይተሻል። ግንኙነቱ ሀራም ስለሆነ ነው መቀጠል ያልቻለው። ስለዚህ በስነ ስርዓት እንደዚህ ሳትላፊ ምን ሳቲ በስነ ስርዓት በሐላል ቶሎ ትዳርሽን ይዘሽ መስራት ያለብሽን ነገር ከባልሽ ጋር የተመካከርሽ ብትሰሪ የተሻለ ነው ላለው። እኔ ከዚህ በላይ ምን እንደምል ብቻ አላቅም። የተሰማኝን ነገር የተናገርኩት። ይህን ቪዲዮ የሰማችሁ ውድ እህቶቼ ባካችሁ ሶፊ ጋር አድርሱልኝ። እኔ ያለብኝን ነገር እንግዲህ አውርጃለሁ ማለት እኔ እንጃ ወላሂ እህቶቼ በጣም ከባድ ነው። እኔ በጣም ነው የተናደርኩት፣ በጣም ነው ያፈርኩት ትናንት በተደረገው ነገር። በቃ ሁሌ እየወጡ እንደዚህ ፍቅር እንደዚህ ነው። በጭራሽ በእስልምና የማይፈቀድ ነገር፣ ሰው ብቻውንም ሆኖ ሊያደርጉ የማይችለው ነገር፣ ለዛውም ስንትና ስንት ህዝብ የሚያየው ሚዲያ ላይ እንደዚህ እስልምና ማራከስ፣ እስላም የማይፈቅደውን ነገር ማድረግ ለምንድን ነው? ከነሱ አልፎ ሌሎች ተጠያቂ እንደሆኑ ማድረግ እጅግ በጣም ነው የሚያሳፍረው። ከአንድ ሙስሊም ሴትና ወንድ አይጠበቅም። አንተ ብትሆን አኗር ብትሆን ራሱ በጣም ጥፋተኛ። እንዲህ አይነት ነገር ውስጥ ሲጀመር መግባት የለብም ከመጀመሪያው ደረጃ። እንደዚህ መተሻሸት፣ እንደዚህ ያለፈ ነገር ከዛም አሁን ፍቅር ሲይዝ ወይም ደግሞ እኔ አላቅም ብቻ ምን እንደሚል እንዳጠቃላይ ግን አካሄዳችሁ በጣም በጣም የሚያሳፍር ነው። ጥሩ አይደለም። ከዚህ በኋላ ያለውን ነገራቸውን አስተካክሉ። በዚህ መንገድ ድጋሜ እኔ አንድ ሰው ባላይም ለአንቺ የሚቀንሰው የሚጨምረው ነገር ላይኖር ይችላል። ነገር ግን እንደኔ ብዙ እህቶች እንዲህ አይነት ነገር ሊደብራቸው ይችላል። ምክንያቱም ይሄ እኛ ሃይማኖታችን የምናከብር ነን አይደል እንዴ? ስለዚህ ከኛ የሚጠበቅ ነገር ያልሆነን ነገር ማየት ራሱ እጅግ በጣም አሳፋሪም ነው፣ ደግሞ ተጠያቂ ነው። እያንዳንዳችን ደግሞ በምናየው ነገር ተጠያቂ እንደሆን ጊዜያችንን በምን እንደምናሳልፍ እያንዳንዱ በተሰጠን ነገር ተጠያቂ መሆናችንን አንዘንጋና ባካችሁ እህቶች እንዲህ አይነት ነገር እህቶች ወይም ወንድሞች ይዘው ሲመጡ ደግሞ አታበርታቱ። በቃ የሚሰማቸውን ስሜት ተናገሩ ከእናንተ ላይ ማለት ነው። እና ምናልባትም ካለማወቅ ሊሆን ይችላል። ያን ነገር አይተው ምናልባት እኮ ከአንዳችን የሚሰሙትን ነገር ይዘው እነሱ ሊቀየሩ ይችሉ ይሆናልና የዛ ስበብ ደግሞ እኛ ልንሆን እንችላለን። ስለዚህ በዚህ መልኩ እህቶችን ብናበረታታ የተሻለ ነው እላለሁኝ። ውድ ቤተሰቦቼ በጣም ይቅርታ፣ ያው ስሜታዊም ሆንኩ መሰለኝ ሪከርድ አበዛሁኝ። በያላችሁ በሰላማችሁ ብዝት ይበልልኝ። ይህን ቪዲዮ የሰማችሁ እንግዲህ አደራችሁን ሶፊ ጋር አድርሱልኝ እላችኋለሁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወረህመቱላሂ ወበረካቱ።